ተደመራችሁ አይደል? በስተመጨረሻም የጠቅላይ ሚኒስትሩ የመደመር ሐሳብ ገብቷችሁ ትክክል ያልሆነ አሰላለፍ ቢሆንም ተደምራችኋል። ያው ጤናማዎች አይደላችሁምና አንድ ላይ ነው የምታብዱት። ሙሉ እብድ ነው የሆናችሁ ተሰብስባችሁ አንድ እብድ ሆናችኋል። በፊት ብትንትን ያለ እብድ ነበር፣ አሁን አንድ እብድ ሆናል። በነገራችን ላይ ጀዋር መሐመድ ትናንት እንደው በሲዳማ ቡናና በወላይታ ዲቻ በመካከል በነበረው የእግር ኳስ ዋንጫ ውድድር ላይ ሰው ሞታል ብለ ሪፖርት አድርገ ነበርና የሞተ ያልከው ሰውዬ አልሞተም ብለው መልሰው የወላይታ ዲቻ ደጋፊ ማህበር ሁሉም ልጁም አልሞትኩም ብሎ መግለጫ ሰጥቷልና ባትቸኩል፣ እንደ ሐሳብ ባትቸኩል፣ እንደ ሐሳብ ሪስፔክትፉል ነው ነገር አትቸኩል። በጣም ቸኩለ የሆነ ከቤተ መንግስት አብይን ለማውጣት ብቻ የሆነ ታርጌት ስለሆነ ነጥብ እየጣልክ ነው በጣም በተደጋጋሚና ቸኩላል። እሱ ላይ ከዛ ውጪ ልደቱ አያሌው ምን አለ? ጠቅላይ ሚኒስትሩ በመካከላችን ተገኝቶ አይደለም እሱ ነው ያልገኝላችሁ። እኔ እኮ በጣም ራሳችሁን እንዴት እንደምትስሉ እኮ ነው ቢገርመኝ። መጥቶ መግለጫ አባቴ ጠቅላይ ሚኒስትሩ የ130 ሚሊዮን የተከበረ ህዝብ መሪ ነው። መጥቶ ለእናንተ ያብራራ። እናንተ ማሳባችሁ እንዲህ ስንበዛበት ይጨነቅና በቃ የሽግግር መንግስት ይቋቋም እኔ የሚብቀኝ ምናምን ይላል። እንደዛ ነበር የጠበቃችሁት። ይጨነቅና ስልጣን ለቀቁ የሚል ዜና ጧት ኢቲቪ ሲበራ ጠቅላይ ሚኒስትሩ ስልጣን ለቀቁ የሚል ዜና ምናምን እስከ ዛሬ ስንት ውርጅብኝ ስንት መከራ አልፎ የመጣ መሪ በእናንተ ውሪ ቁሪ በሆነ ወሬና ስብስብ ደንግጦ የሚጠፋ ነው ይመስላችሁ? እንደዛ ነው የምታስቡት? በቃ እቺ ነው ሐሳባችሁ። ጭንጭን ውሃ ጠጡ። በጣም ነው የምታሳፍሩት። ኧረ በኢየሱስ እኔ ጀዋር መሐመድና ዘመነ ካሴ ሲግባቡ ሳይ ገዱ አንዳርጋቸውና አቦይ ስብዓትና ዘመነ ካሴ እንዴት አይነት ስብጥር ነው? በምን እንዴት በልሳን ነው በምንድን ነው የተግባባችሁት? እሱ ራሱ ጥያቄ ሆኖብኛል። እርስ በርሳችሁ ህዝብ አስበልታችኋል። እርስ በርሳችሁ ለግድያ ነው የምትፈላለጉት እኮ ታስቃላችሁ። እንደው ህዝቡን ግን እንዴት ነው ሞኝ የምታርጉት? ውሃ ጠጡ እስኪ። እስማ